ስንቶቻችሁ ናችሁ አሁን ካላችሁበት ሁኔታ መውጣት የምትፈልጉ? ከችግር መውጣት የምትፈልጉ? ከሱስ መውጣት የምትፈልጉ? ከመከራ መውጣት የምትፈልጉ? መውጣት ትፈልጋለህ? ንስር የሚባለው ፍጥረት በመጽሐፍ ቅዱስ ውስጥ ከ30 ጊዜ በላይ ተጽፎ ታገኙታላችሁ። ንስር በምድራችን ላይ ለ28 ሀገሮች የሀገር ምልክት፣ ለብዙ ካምፓኒዎች አርማ ሆኖ የሚያገለግል ፍጥረት ነው። የንስር ሁኔታን ስትመለከቱት ንስር ከዝናብ በላይ፣ ከደመና በላይ፣ ከመብረቅ በላይ፣ ከአውሎ ንፋስ በላይ የሚበር፣ ከብዙ አዋፍ በላይ የሚበር ትልቅ ማንነት ያለው ፍጡር ነው። ንስር በጣም ከፍ ካለ ከፍታ ላይ ውሃ ውስጥ ያለን ነገር በፍጥነት ተመልክቶ ፒክ የማድረግ ትልልቅ ክብደት ያላቸውን ሁሉ እንስሳቶች የማደን አቅም ያለው ነው ንስር። የንስር የመጀመሪያው ተፈጥሮ ምንድነው ካላችሁ፣ መጀመሪያ ከማግባቱ በፊት በፍቅር ይጠናና፣ ወንድና ሴት ንስር ይጠናና ከ4 እስከ 5 ዓመት አይጋቡም። ከተጋቡ በኋላ እስከ ህይወታቸው መጨረሻ ድረስ አይፋቱም። ከሁለት አንዳቸው ቀድሞ ከሞቱ በህይወት የቀሩት ሌላ ያገቡ። ቤት በሚሰራ ጊዜ ምን ያደርጋል? በጣም በትላልቅ ዛፎች ወይም በዋሻዎች ላይ ይሰራና ሲሰራ እንደዚህ ያደርጋል። ጠንካራ እንጨት ይረበርብና በእንጨቱ ላይ እሾክ ወይም አጥንት ይሰካና በእሾኩ ላይ ደግሞ ሳር ወይም ላባ ይጎዘጉዛል። የዚህ ምክንያቱ ንስር የሚወልዳቸው ጫጩቶች ኮምፈርት እንዲያገኙ አይፈልግም። ለምሳሌ ንስር ለልጆቹ ምግብ የሚያቀርበው በተወለዱ ሰሞን ብቻ፣ ሙቀት የሚሰጠው በተወለዱ ሰሞን ብቻ። ስለዚህ ቤቱን ሲሰራ ንስር ሞር ኦፍ ኮምፎርታብል እንዲሆን አይፈልግም። የተወለዱ ጫጩቶች ያ እሾክ ጠቅ ሲያረጋቸው እዚህ ውስጥ ካለው የሚወጋቸው እሾክ ለማምለጥ ሲሉ ከጎጆ ይወጣሉ። ሲወጡ በግድ ክንፋቸውን ይዘረጋሉ። ንስር ልጁን መብረር የሚያስለምደው በግድ። ይሄ በጣም ፈጣን፣ ከደመና በላይ፣ ከመብረቅ በላይ፣ ከዝናብ በላይ፣ ከብዙ ወፎች በላይ የሚበር ንስር ይኖርና የሆነ ወቅት ላይ ሲደክም ሲያረጅ የሚያደርገው ነገር ራሱን ያድሳል። ራሱን ደግሞ እንዴት ነው የሚያድሰው ብላችሁ ስትሉ የመጀመሪያው የሚገርመው ነገር ንስር ሲደክመው አቅሙ ሲቀንስ ሲያረጅ ያውቅ። ከዛ እንደ ቀድሞ ለመሮጥ፣ እንደ ቀድሞ ለማደን፣ እንደ ቀድሞ ከፍ ለማለት ስለሚፈልግ የመጀመሪያ ላባዎቹን እያደማ ይነቅላል። ከዛም ሌላ የሚያደርገው ምንድነው? ለምሳሌ አይኑ ላይ በእድሜ ምክንያት የመጡ ሞራዎችን እንዲቀልጥለት ወደ ጠዋት ፀሐይ ቀና ብሎ ሞራውን ያቀልጣል። ጥፍሮቹን ከድንጋይ ጋር እያጋጨ ይሰብራቸዋል። የአፉን ማንቁርት የሚያድንበትን የሚይዝበትን ከድንጋይ ጋር አጋጭቶ አድምቶ ይሰብረዋል። ይሄ አሁን ያረጀው ከሱ ጋር ብዙ ጊዜ የኖረው ነገር እንዲራገፍ በአዲስ እንዲተካ ይፈልጋል። ስለዚህ እንደ ቀድሞ መብረር አይችልም። ያለው አማራጭ ለቀጣይ 40 ቀናቶች መሬት ለመሬት እየተንፏቀቀ ራሱን እንደገና ክንፎቹ እስኪበቅሉ ድረስ፣ ጥፍሮቹ እስኪበቅሉ አዲስ እስኪሆን ድረስ እንደገና 40 ቀን መሬት ለመሬት ያ ከደመና በላይ፣ ከመብረቅ በላይ፣ ከዝናብ በላይ የሚሄድ ንስር እንደዚህ አድርጎ መልሶ ራሱን ሪስቶር ያደርጋል። እኛ ላለፉት ረጅም ዓመታት 20 ዓመት፣ 15 ዓመት፣ 30 ዓመት፣ 40 ዓመት ኖረን ስናበቃ 40 ቀን አይደለም 5 ቀን እስቲ ቁጭ በልና ራስን ሪስቶር አርግ፣ አሮጌውን ነገር አራግፍ፣ በአዲስ ነገር ተካ። እንኳን አይደለም ሰው በጣም በውድ ዋጋ እንኳን የተሰራ ቤት አይታችሁት ከሆነ ዝም ብሎ እድሜ ሲቆጥር ክራክ ያረጋል። የሆነ ነገር ሸረሪት ያወጣበታል። ስለዚህ የሆነ ጊዜ ጠብቀህ እሱን ማደስ ይጠበቅባል። ብዙ ኢትዮጵያዊ ለእንቁጣጣሽ ቤቱን ያድሳል። ግን በዘመኑ መካከል ራሱን ቁጭ ብሎ የመጣበትን የህይወት መንገድ፣ እስካሁን ድረስ ያሳካውን፣ እስካሁን ድረስ የተበላሸበትን የቱ ጋነ የሳትኩት ብሎ ራሱን ስለማስተካከል መቀመጥ ጊዜ ማባከን ይመስላል። ጫት ቤት መቀመጥ፣ ሺሻ ቤት መቀመጥ፣ ቴሌቪዥን እያዩ መቀመጥ፣ እጅ እርሳስ እስኪመስል ድረስ ማህበራዊ ሚዲያ ወደ ላይ መግፋት ስራ ነው የሚመስልህ። ራስ ላይ ግን ኢንቨስት ማድረግ ኪሳራ ይመስላል። አንተ ራስን ታድሳለህ እንጂ እግዚአብሔር አንተን አያድስህ። ያረጀውን፣ ቆሻሻውን፣ የማይጠቅመውን፣ የዛገውን፣ የማይረባውን ነገር ከላይ ነቅለህ መጣል ያለብህ አንተ ራስህ ነህ እንጂ ምትሃት፣ አስማት የሆነ ነገር መጥቶ እንዲያድስህ እንዳትፈልግ። ተሳክቶለት ምናምን ውጤታማ ሆኖ ድል አድርጎ ምናምን የምታያቸው ሰዎች አንተ ከረባት አድርገው አያቸው እንጂ፣ በቴሌቪዥን አያቸው እንጂ፣ ሲነዱ አያቸው እንጂ፣ ልክ እንዳንተ የሆነ ጊዜ እነሱም ደክሟቸው ነበር፣ ታክቷቸው ነበር፣ አቅቷቸው ነበረ። የሰው ክፋቱ ሲደክሞ አይነግርህም። እና ልዩነቱ ምንድነው? ቆም ብለው ራሳቸው ላይ ኢንቨስት አድርገው ኃይላቸውን ማደሳቸው። the best ነገር የማትረሱት ነገር ለ1 ወር ከ10 ቀን መሬት ለመሬት ይድሃል። ያ ኃይለኛ ከደመና በላይ፣ ከዝናብ በላይ፣ ከመብረቅ በላይ፣ ከአዋፍ በላይ የሚበር ፍጡር ለ40 ቀን ዳዴ ይላል። ለ40 ቀን ግን ዳዴ የሚለው እንደገና ለቀጣይ 40 ዓመት ተዋጊ ለመሆን፣ አዳይ ለመሆን። ስለዚህ አንተም የኖርከውን ኖረሃል። የቀረውን እድሜ እንድታስተካክል ቆም ብለህ ራስን ማደስ ይጠበቅባል።
ንስር የሞተ እና የበሰበሰ አይበላም። እግዚአብሔርን በመተማመን የሚጠባበቁ ራሳቸውን ያድሳሉ፣ ኃይላቸውን ያድሳሉ። ኃይል የሚባል ነገር አለ። ከዛ ይሄን ራስን ማደስ የሚለውን ሐሳብ መጽሐፍ ቅዱስ የሚያነጻጽረው ከንስር ጋር ነው። በክንፍ ይወጣሉ ብሎ ይናገራል። ራስን ማደስ ሰው በህይወቱ ዘመን ውስጥ ድካም ያለ ነገር ነው። ሰው ሆኖ የማይደክም የለም። ሰው ሆኖ የማይታክት የለም። ሰው ሆኖ የማይዝል የለም። ምንም ነገር እንደነበረ ሊኖር አይችልም። ጊዜ ይሄዳል፣ ኃይል ያረጃል። በህይወታችሁ ማወቅ ያለባችሁ ነገር ሁሌ እየተፈለግ ሁሌ እየጠቀምኩ ኖራለሁ ብለህ ማሰብ የለብህም። ምንም ነገር እንደነበረ ሊኖር አይችልም። መኪና እንኳን አይታችሁት ከሆነ እንደነበረ አይቀጥልም። እድሜው በጨመረ ቁጥር ነገሮቹ ካልታደሱ ብዙ ድምጽ ያመጣል፣ ይንኳኳል፣ ከከከከከና ይላል። እንደ በፊቱ አይነት ጭስ በጭስ ይሆናል። እንደ በፊቱ አይነት ፍጥነትም ጉልበትም አይኖረውም። ስለዚህ ነው የምነዳው መኪና ወቅት እየጠበቅኩኝ ሰርቪስ እንዲደረግ እንዲታደስ አደርጋለሁ። አንድ ነገር መንቀሳቀስ ከጀመረ ማሰብ ከጀመረ መስራት ከጀመረ በኋላ እንደነበረ ሊቀጥል ከፈለክ እያቆምክ ማደስ እያቆምክ የተበላሸውን ማደስ አሮጌውን በአዲስ መተካት እንደገና አቅሙ እንዲጨምር እንደነበረ ተፈላጊነቱ እንዲቀጥል ማድረግ አለ። መታደስ ከፈለክ የመጀመሪያ ማድረግ ያለብህ መታደስ እንዳለብህ ማመን ያለብህ። በቃ አቅምህ እንደ ድሮ እንዳልሆነ ማመን ያለብህ። መታደስ እንዳለብህ ያመንክሳል። ለመታደስ የሚያስፈልግ ኢነርጂ ሰማይ ራሱ ይተባበራል፣ ሰው ራሱ ያግዛል። በቋፍ እስክትያዝ ድረስ ለምን ትጠብቃለህ? ምንም ማፈር አያስፈልግም። ማንም ሁሉ ዶክተሩ፣ ፕሮፌሰር፣ አገልጋይ ሁን፣ ሀብታም፣ ደሃውን መታደስ ያስፈልጋል። ለመታደስ ደግሞ የመጀመሪያው ነገር መታደስ እንደሚያስፈልግ ማመን። መታደስ ከፈለክ የመታደስን ህመም ለመቀበል ፈቃደኛ መሆን አለ። አይኔ መታደስ እፈልጋለሁ ህመሙን ግን አልፈልግም ካልክ ለዘላለም አትታደስ። አሁን የብዙዎቻችን ችግር እኮ አሪፍ ነገር እንፈልጋለን። አሪፉ ነገር ግን በፔን በኩል በህመም በኩል እንደሚመጣ ስለምናቅ ያችን ህመም ላለማስተናገድ ስንፎክት ነው። ይቻለም ድፍርስ ሆነች መልክህን አታሳየ። መጀመሪያ እይታን ማስተካከል አለብን። ነገር ካለመኖር ወደ መኖር፣ ከነበረ ወደ አልነበረው፣ ከትንሽ ወደ ትልቅ፣ ከቀላል ወደ ከባድ ምንም ነገር የሚሄደው በእግሩ ሳይሆን በአይን። እይታን ካላስተካከልክ ህይወት አይስተካከል። የምትሆነው የምታየው። ሰዎች ለምንድነው ትንንሽ ነገር የሚያልሙት ካላችሁ ቶሎ አሳክተው ቁጭ ለማለት እይታውን ማስተካከል ነው። ከዚህ ውጪ ሌላ ህይወት አለ። እኔ እዚህ ሰፈር መቅረት የለብኝ። እዚህ ሰፈር አንደኛ ነገር፣ ሌላ ሰፈር ውራ ነው። የዚህ ሀገር ሀብታም ብራዘር ዱባይ ሲሄድ ምስኪን። ለመታደስ የፍርሃት እስረኛ አትሁን። ድፍረት ማለት አለመፍራት ማለት ሳይሆን በአስቸጋሪ ሁኔታ ውስጥ ትክክለኛ ነገር ማድረግ መቻል ማለት። መታደስ ከፈለክ መፍራትን ማቆም አለ። የፍርሃት እስረኛ መሆን ነው። አስፈላጊ ነገር የማድረግ አቅም ሊኖር ይገባል። ቂሚሶ መታደስ የለም። መታደስ ከፈለክ ለምሳሌ አንዳንድ መቆረጥ ያለበት ጓደኝነት አምሸክ አርገ ጓደኞችክ በጣም ለምን እንደሚወዱ ታውቃለህ? ኢየሱስ ክርስቶስ ስለሆኑ አይደለም፣ የስተት ጥቅም ተካፋይ ስለሆኑ። ባንተ ስተት የሚጠቀሙት ነገር ስላለ ነው ጓደኞች የሚወዱ የሚመስል። የሰፈር ሰዎች ደግሞ በጣም የሚወዱ ለመሰለ አንተ ከተለወጥ ልጃቸውን በማን ማስፈራራት እንዳለባቸው ስለማን አንተ ማለት የልጃቸው ማስፈራሪያ ነው። እንደ ትየንተና ልጅ እንዳትሆኑ እያሉ ያስፈራሩባል። ስለዚህ አንተ እንድትለወጥ አይፈልጉም። አሮጌ ነገር ይዞ ለውጥ አይሰራም። ሁሉ ነገር ማራገፍ። ሁለት ሞት መጣ ብሎ ቢሉት አንዱን ግባ ብለው እንዳለ። ለመታደስ ምን መሰለ ማድረግ ያለብህ? ወደፊት ተመልከት ብራዘር። ከትላንትናው ይልቅ ገና ወደፊት የሚጠብቅ የህይወት ምዕራፍ እንዴት ድንቅ መሰለ። በተለይ ከመጣህበት የህይወት መንገድ አንጻር ብዙ ልምዶች ስላካበትክ፣ ወዳጅና ጠላት ስለለየህ፣ ትርፍና ኪሳራህን ስላወቅ፣ በቀጣይነት የምትኖረው ህይወት ከትላንትናው ይልቅ እጅግ ትልልቅ ኦፖርቹኒቲ አሁን ይመስላል እንጂ ህይወት ያለቀ ያበቃ ከዚህ በኋላ ተስፋ የሌለ ምናምን ይመስላል እንጂ ኖ፣ የሚገራርም እድል ከፊት ለፊት እንዳለ ማወቅ አለ። ወደፊት ነው መመልከት፣ ወደፊት ነው ማየት ያለ። የኋላውን ቆርጠ ነው መጣል ያለ። በቃ ሰይጣን አዲስ እንዳትሆን ትላንትናህን ያስታውሳል። ታመጣለህ። አረ ብዙ ነገር ታመጣለህ። መታደስ ከፈለክ ጊዜህን ማወቅ አለብህ። ጊዜን ማወቅና መጠቀም አለ። አሁን ትክክለኛ ጊዜ ላይ ያለ አይመስልህ? አዲስን ህይወት ምዕራፍ ለመጀመር እንደገና ነገሮችን ለማስተካከል ጊዜን ማወቅ አለብህ ብራዘር። ሁሌ ሲዝን የለም። መታደስ ከፈለክ ጊዜን ማወቅ አለብህ። በ20 ዓመቷ የሰፈር ጎረምሳ የማያሳልፋት ወጣት ሴት ልጅ በ100 ዓመቷ ቦይ የሚያሻግራት የማታገኘው ለምን ይመስላል? ኢትስ ኦል አባውት ሲዝን። ሰዎች ለራሳቸው ይቅርታ የሚሰጡ ከሆነ መቼም እንደገና ህይወታቸው ማደስ አይችሉም። እንደገና ህይወትን ማደስ የምትችለው በራስ ላይ መጨከን ስትችል። ታውቃላችሁ፣ ፈሪ ሰዎች ጨካኞች ናቸው። በዓለም ላይ ፈሪ ሰዎች ጨካኞች ናቸው። የሚጨክኑት ደግሞ በራሳቸው ላይ ሳይሆን በሰው ላይ። ጀግና ሰዎች በራሳቸው ላይ ነው የሚጨክኑት። በቤተሰባችሁ ላይ፣ በእናታችሁ፣ በአባታችሁ፣ በትዳራችሁ ላይ የጨከናችሁ በራሳችሁ ላይ መጨከን ካቃታችሁ በቃ አንተ ፈሪ ነህ። ጀግና ራሱ ላይ ነው የሚጨክነው። ለመታደስ ምን ማድረግ? ቀጠሮ አትስጥ። የሰይጣን
በጣም ወሳኝ ስትራቴጂው ቆይ ነገ ነው። እንዲህ ይላል፣ አዲስ ነገር ልጀምር ስትል ሰይጣን እንዲህ ይላል፣ ቆይ ነገ ይላል። ምን ታካብዳለህ ይላል። ምን አሁን ቀስ ብለህ ትደርስበታለህ። ምንድነው ነገ? ዛሬ ምን ይላል? ቆይ ነገ የሰይጣን በጣም ወሳኝ ስትራቴጂው። ቆይ ነገ ትተዋል፣ ቆይ ነገ ታቆማል፣ ቆይ እንደዚህ ይላል። ከዛ በመሃል ምን ይሆናል? እናት ትሞታለች፣ ጭራሽ ትበሳጫል። ከዛ የሆነ ነገር ትዳር ይበላሻል፣ ጭራሽ ነገ ያክስት ልጅ አይደለም ያጎት ልጅ አይደለም፣ ነገ ደሞዝ አይከፍልህም። ዛሬ ከነገ ምንድነው ልዩነቱ? ዛሬ ጠላት ነገ ወዳጅ የሚሆነው ምን ስለሆነ ደግሞ አዲስ ነገር መጀመር ስትፈልጉ፣ ህይወታችሁ ማደስ ስትፈልጉ በፍጹም ማቆም ያለብን ነገር ቢኖር ቀጠሮ መስጠት። ሌላ ሰው መጥቶ እንዲያድስ አትጠብቅ። በነገራችን ላይ ሌላ ሰው ካደሰ ይቦድሳል። አያድስም፣ ቦድሶ ነው የሚሄደው። መሄድ፣ መሮጥ፣ አለመድከም፣ አለመታከት የመታደስ ውጤት ናቸው። መታደስ ከፈለክ ደግሞ ልንገር፣ የትኛውም ተራ ሰው የማያደርገውን ነገር ለማድረግ ፈቃደኛ መሆን አለበት። መታደስ በአመለካከት፣ በግንኙነት፣ በስሜት፣ በፍቃድ፣ በሁለንተና ነው መታደስ። የምትታደሱበት ትክክለኛ ጊዜ አሁን ነው ብዬ ስላችሁ፣ አንዳንድ ልጆች አሁን ረዳት እያላችሁ፣ ቤተሰብ እያላችሁ፣ አሁን እናት እያላችሁ፣ አባት እያላችሁ፣ አሁን እናንተን የሚረዳም ባለበት ጊዜ ራሳችሁን ሳታድሱ ነገር ካመለጣችሁ በኋላ ይቆጫችሁ። ሰይጣንም በጸጸት ይቀጠቅጣችኋል። ከዚህ በኋላ ምን ልታመጣ ነው ይላችኋል። ታውቃለህ፣ ቀነኒሳን ታውቃለህ፣ ኃይሌን ታውቃለህ። አብረው የሚሮጡበት ታይም አለ። አብረው ይሮጣሉ ከሌሎቹ ሯጮች ጋር። ሰዓቱ ሲደርስ ግን የአገር ልጅ ሁን አብራንዲትም ይሁን ማንም ጉዳያቸው አይደለም። ጥለውክ ነው ፈጥለክ ብለው የሚሮጡት። ጉዳዩ የሰዓት ጉዳይ ነው፣ የጊዜ ጉዳይ ነው። እንደገና እንደ ልጅነታችሁ እንደ ልጅነታችሁ አቅም፣ ጉልበት፣ ፍጥነት፣ ኃይል፣ ኢነርጂ ኖሯችሁ እንደገና መማር፣ እንደገና መስራት፣ እንደገና በተዋረዳችሁበት ሰፈር እንደገና እግዚአብሔር ያከብራችኋል።